ሶስት ማወቅ ያለባችሁ ወሳኝ የስልክ ኮዶችን ላሳያችሁ። የመጀመሪያው ኮከብ መሰላል 0011 መሰላል ነው። ይህን ኮድ ስታስገቡ እንደዚህ አይነት ነገር ይከፍታል። ከዛም ስታክቱ የሚለውን ከነካችሁ በኋላ ይህን ይከፍትላችኋል። እዚህ ጋር ብዙ የኔትወርክ ኢንፎርሜሽን ማግኘት ትችላላችሁ። አንዳንዴ ከላይ ስልካችሁ ላይ የምታዩት የኔትወርክ ባር ትክክለኛውን የኔትወርክ ሁኔታ ላይ ያሳያችሁ ይችላል። በዚህ ጊዜ እዚህ ጋር ያለውን RSRPM ከሚለው አጠገብ ያለውን ቁጥር በማየት የኔትወርኩን ትክክለኛ ሌቭል ማወቅ ትችላላችሁ ማለት ነው። ሁለተኛው ደግሞ ኮከብ መሰላል 06 መሰላል ነው። ይህ ኮድ ደግሞ የስልካችሁን የIMEI ቁጥር ያሳያችኋል። ይህ ቁጥር በተለይም ስልካችሁ እንደ አጋጣሚ ሆኖ ቢሰረቅ ለማዘጋት ይጠቅማችኋል ማለት ነው። ሶስተኛው ኮድ ኮከብ መሰላል 0 ኮከብ መሰላል ነው። ይህ ኮድ ደግሞ የስልኩን ሃርድዌር ለመፈተሽና ምንም ብልሽት እንደሌለበት ለማረጋገጥ ይጠቅማችኋል። ይህ ኮድ ግን ሳምሰንግ ስልኮች ላይ ብቻ ነው የሚሰራው። ስልካችሁ ቴክኖ ወይም ሌላ አይነት ከሆነ ቀደም ብዬ የሰራሁት ቪዲዮ አለ። እዛ ቪዲዮ ላይ የትኛውንም አይነት ስልክ መፈተሽ የሚቻልበትን መንገድ አሳይቻለሁ። እሱም መመልከት ትችላላችሁ። ቪዲዮ ከተመቻችሁ ላይክ እና ለዚህ አካውንት ደግሞ አዲስ ከሆናችሁ ፎሎ ማድረጋችሁ እንዳትረሱ። ይመቻችሁ።